ይህን ሁሉ ወርቅ የሚያዘንብ መልአክ ታዘዘ። ኧረ ይገርም። እግዚአብሔር መልአክ ወርቅ ቶሎ ብለህ አምጣና ይዞ መጣ። አሁን ግን ያበንበታል። የሚያብለጨለጩ ነገሮች አሉ። እስኪ ነይ ለታንቺ እንደው ይታያል። አሁን የወርቅ ብናኝ እጁ ላይ ታንቺ እንደው ይታያል። አሁን የወርቅ ብናኝ እጁ ላይ ብንልክለት መልአክ አምጥቶ ቢያስቀምጥ እንዴት ነው? ከፈለክ ወደ ዳይመንድ ብናኝ መቀየር ይችላል። አሜን። ታምናለህ? አዎ። ይሄ ሰው የሀብታም እናድርገው። የእግዚአብሔር መልአክ አሁን የሻኪሶም ይሁን ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣን ነው። መልአክ ያዘዝኩት ይፈጥናል። ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ክፈትና የሚያብለጨለጩ ነገሮች አሉ። ይታያል። ይህንን በጣም ፎልስ ነው ለማለት በጣም አጭርና ቀላሉ ነገር የመጀመሪያው መላእክትን ማዘዝ የሰው ልጆች እድል ፈንታ አይደለም። በቃ አለቀ፣ እዚህ ጋር ያልቃል። እኛ ከሰበክ ነው የሚለይ ወንጌል ቢሰብክላቸው የሰማይ መልአክም የተረገመ ይሁን እንዳለ ጳውሎስ መላእክትን ያዘዙ ሐዋርያቶችም ሐዋርያን አበውም በቤተ ክርስቲያን ታሪክም በጴንጤ ውስጥም እስከ ዛሬ አይታወቅም። መላእክት ከእግዚአብሔር ወደ ሰው ይላካሉ እንጂ ሰው አያዛቸውም። ይሄ ግን ወንድማችን በቃ ልክ እንደ እግዚአብሔር ይህን አድርግ፣ ፈጣን መልአክ እንደዛ አድርግ የሚል ነው። የመጀመሪያው ይሄ በቂ ነው ሐሰት ለመሆኑ። ሁለተኛው ይቺ ሃትሪክ የመጀመሪያ ኢትዮጵያ ውስጥ ይዟት የገባው ቡሽሪን ይባላል። ቡሽሪን ካስታወሳችሁ በሚኒሌም አዳራሽ የገባ ጊዜ ባለጠጋ እንደምትሆኑ ምልክቱ የወርቅ ብናኝ እጆቻችሁ ላይና ሰውነታችሁ ላይ ይሆናል ተብሎ የመጀመሪያው እንደውም መድረክ ላይ አስታውሳለሁ ሰውነት ሁሉ አብለጨለጨ ተብሎ ጉድ የተባለው ወንድማችን ዘማሪ ኤፍሬም አለሙ ነበር። ግን ምንም የሆነ ነገር የለም። ኦኬ። ሁለተኛው ህዝቡ ሁሉ እንደውም ይወደቅ አገኘን ብለው ወደ ወርቅ ቤት ሄደው ዝም ብሎ ፌክ ነገሮች እንደሆኑ በዛን ጊዜ እንግዲህ በጣም ብዙዎች ታውቃላችሁ። እሱን አላውራው። ቡሽሪ ማለት የወልድ ጂሰስ ተከታይ ነው። እንደገና መኒ ላውንደሪ የሚሰሩ በገንዘብ ታስሮ የወጣ በሰሞኑ አባቱ በርትንጅልም እንደዚህ ችግር ያለባቸው ናቸው ገንዘብ ላይ። ስለዚህ እነዚህ ዋቴዎች ናቸው ማለት ነው። እቺ ሲስተም የዋቴ ሲስተም ናት። እኔ ግን እግዚአብሔር ቢሆን ይህን የሚያደርገው መልአክ አዘዝኩ ምናምን ሐሰተኛ መሆኑ ግልጽ ነው። እግዚአብሔር ቢሆን የሚያደርገው ዳጆቼ ብናኝ እያሳየ የሚያደርግ አምላክ የለንም። ሪል ነው አይደል? ሲፈውስ ለምሳሌ ከእናቱ ማፀን ሽባ የነበረውን ጀምሮ የነበረውን ሰው ተርትሮት ከህዝብ ጋር ይቀላቀላል። የሞተውን አስነስቶት ቃሬዛውን ነቅቶ ለእናቱ ይሰጣል። ሐዋርያት ጋርም ስትመጡ ጣቢታን አስነስቶ ይሰጣቸዋል። እንደዚህ ነው እንጂ እንዲህ ይሆንልሃል በሚል ቀስፈ ተስፋ ብናኝ የወርቅ ብናኝ ብሎ የወርቅ ብናኝም እኮ አይደለም። ዴር ኢዝ ሰምቲንግ ገብቷቸዋል። ሌላ ነገር ነው እንዴ እያየን አይደል? እንዴ እየታየ በምልክት ነው የምታምኑት በእግዚአብሔር ቃል ከሆነስ እግዚአብሔር አምላኬ እንዲህ አይነት የሐሰት ምልክቶች ነው የሚያደርገው ወይስ እውነተኛ ምልክት ነው የሚያደርገው? እንባን የሚያብስ አምላክ እኮ ነው አምላካችን። ከሰጠ ማለት ነው ኢሚዲየትሊ ወርቁንም እንቁንም እጅ ላይ አዝንቦት ምናምን ነው ማድረግ ያለበት እንጂ ብናኝ ምናምን የሚጫወት እንዲህ አይነት አምላክ የለንም። ነገር ግን አሰራሩ እንደ ሴጣን ነው የተባለው ስፒሪት ሊሆን እንደሚችል አንጠራጠር 100%። ኦኬ። ስለዚህ እንደዚህ አይነት ሃትሪክ አይታችሁ የምትሉ ጴንጤዎች አረ እንዲህ ከመሸወድ እግዚአብሔር ይጠብቃችሁ። እንዴ ምን ሆናችሁ ነው መቀበል ልባችሁን የምከፍቱት? እንደዚህ አይነቶችን ያልኩ። በእርግጥ 99% ጴንጤን አይቀበልም አውቃለሁ። 1% ነው ኢትዮጵያ ውስጥ ከቁጥራችን ብዛት የተነሳ እንዲህ አይነት ነገር የሚቀበሉ። ስለዚህ ሃትሪኳን አያችሁ አይደል? ህይወት የማይቀይር የውሸት ምልክቶች ምናምን ባለፈው ቁጥር ማአት ጆይ ጭሮ አድርጎ ያ ልጅ በስሜት እንደመሰከረው ማለት ነው። ስለዚህ ሃትሪኳን ያመጣት ቡሽሪን ነው። በእነሱ ቴሌቪዥን ስር ያድራሉ። ከዛ በኋላ ሌላ ነገር ያደርጋሉ። ብራዘር ተረጋጋ። እንደዚህ አይነት ውሸት አትስ